ቪዲዮ ላይክ እና ሼር ቻናሉንም ሰብስክራይብ እና ጆይን በማድረግ ታማኝና ትኩስ መረጃዎችን ያገኙ ያልን ወደ መረጃዎቹ አለፍን። በመጨረሻም የኃይል አሰላለፉ ነገር እየለየ ይመስላል። እነ ኮሎኔል ደመቀም ፋኖም ጎራቸውን ለይተዋል። ከወራት በፊት የፋኖ እንቅስቃሴ ምክንያታዊ አይደለም ያሉት ኮሎኔል ደመቀ ዘውዱ ንግግራቸው ፋኖን አስቆጥቶ ነበር። ከዚያን ጊዜ አንስቶ በወልቃይት አመራሮችና በፋኖ መሃል ንፋስ ገብቷል። ይህ የግንኙነት መሻከር ሂዶ ዛሬ ያለበት ፍጥጫ ላይ ደርሷል። ከሰሞኑ በሱዳን የወልቃይት ተወላጆች ተገድለዋል ከተባለ በኋላ ወልቃይት ኃይሉንና ጡንቻውን እያጠነከረ ነው። ዛሬ በማይካድራ በርካታ የተከዜ የዘብ ሰራዊት ተመርቋል። በአንጻሩ ፋኖ በዚህ ሳምንት በወልቃይት ስር ባሉ ቀበሌዎች ጥቃት ከፍቶ ነበር። ከዚህ ቀደም ወልቃይት ላይ ጥቃት ከፍታለው ሲል የነበረው የፋኖ አደረጃጀት ጥቃት ማድረሱ ታዲያ የፋኖን አስተላለፍ ያሳየ ሆኗል። ሱዳን ያለው የህወሓት አርሚ 7 ጦር ወደ ወልቃይት ለመግባት እየተዘጋጀ ነው በሚባልበት በዚህ ወቅት አንዳንድ የፋኖ ታጣቂዎች ደግሞ በወልቃይት ጥቃት ለመክፈት እየሞከሩ ነው። የፋኖም የህወሓትን ጦር ወልቃይትን ማጥቃት ዓላማቸው ማድረጋቸው ግርምትን ጭሯል። ፋኖ ከህወሓትም ከሻዕቢያም ጋር እንደሚሰራ በተናገረ ማግስት በሱዳን በሚኖሩ አማራዎች ላይ የህወሓት ሰራዊት ግድያ መፈጸሙ እያነጋገረ ነው። ፋኖ ታጣቂዎች በወልቃይት የያዙትን አቋም ተከትሎ በነ ኮሎኔል ደመቀ ውስጥ ብስጭትን ፈጥሯል። የፋኖ ኃይሎች ጫካ ከገቡባቸው ምክንያቶች መሃል አንዱ እንደ ወልቃይት ያሉ የይገባኛል ጥያቄ የሚነሳባቸው አካባቢዎች የአማራ ናቸው በሚል እንደሆነ ይናገራሉ። የሰሜኑን ጦርነት ተከትሎ ታዲያ ጥያቄ የሚነሳበት የወልቃይት ስፍራ ወደ አማራ ኃይሎች ተመልሷል። ወልቃይት በአሁኑ ወቅት ወደ አማራ ኃይሎች ተመልሶ በነ ኮሎኔል ደመቀ ዘውዱ ስር እየተተዳደረ ቢሆንም ከህወሓት ጋር እንደሚሰሩ በይፋ ያሳወቁት የፋኖ ኃይሎች ግን በዚህ ቦታ ከሰሞኑ ጥቃት መክፈታቸው እያነጋገረ ነው። በወልቃይት ጠገዴ አንዳንድ ስፍራዎች በትናንትናው ዕለት ታጣቂዎች ጥቃት መክፈታቸውን አሳውቀዋል። ጥቃት ከተፈጸመባቸው አካባቢዎች መካከል ቅርቃራ አንዷ ነች። ፋኖ በወልቃይት ስር ባሉ ቀበሌዎች የከፈተው ጥቃት ደጋፊዎችን ለሁለት መሰንጠቁ አልቀረም። በአንድ ወገን ያሉ እነዚህ ስፍራዎች በአሁኑ ወቅት በአማራ ስር በመሆናቸው ፋኖ በዚህ ስፍራ ለምን ጥቃት አደረሰ የሚሉ ናቸው። በሌላ ወገን ያሉ ደግሞ የፌዴራል መንግስት ኃይሎች በወልቃይት ስለሚገኙ ጥቃት መክፈታቸው የሚጠበቅ ነው የሚል አስተያየትን እያጋሩ ነው። የፋኖ ኃይሎች የትግል ምክንያቶች መሃል አንዱና ዋነኛው ወልቃይት ነው። የፋኖ ኃይሎች ለረጅም ጊዜ ያህል ትግላቸው በነ ኮሎኔል ደመቀ እንደሚደገፍ እምነት ነበራቸው። ሆኖም ከቅርብ ጊዜ ወዲህ እየሆነ ያለው ይህን የሚያሳይ አልሆነም። በዚህ የተነሳ በነ ኮሎኔል ደመቀና በፋኖ ኃይሎች መሃል ውጥረት ተፈጥሯል። ከዚህ ቀደም ፋኖዎች ወደ ወልቃይት ገብተው መከላከያ ላይ ጥቃት መፈጸማቸው ደግሞ ኮሎኔል ደመቀ የሚመሩትን አስተዳደር ያስቆጣና ውጥረቱን ያባባሰ ነበር። የመከላከያ ሰራዊት ደግሞ ከወራት በፊት በወልቃይት የፋኖ ኃይሎች ለተዋጉ የተከዜ ዘብ ሚሊሻዎች የእውቅና ዝግጅት ማዘጋጀቱ መነጋገሪያ ሆኖ ነበር። በወልቃይት ጉዳይ በርከት ያሉ ኃይሎች ተፋጠዋል። የፌዴራል መንግስቱ በወልቃይት መጫወት የሚፈልገው ጨዋታ አለ። የትግራይ ኃይሎች ፋኖ እነ ኮሎኔል ደመቀ ያላቸው አሰላለፍ ሌላ ነው። ሻገር ስንል ደግሞ ሱዳንና ኤርትራ ከእሁድ እስከ እሁድ አይናቸውን እዚህ ስፍራ ላይ እንደተከሉ ናቸው። ከሰሞኑ እነዚህ አካባቢዎች ላይ ሁለት አዳዲስ ክስተቶች ገነው ወጥተዋል። ይኸውም የፋኖ ኃይሎች በወልቃይት ጥቃት ማድረሳቸውና የተከዜ ዘብ ወታደራዊ ስልጠና ጉዳይ ነው። በወልቃይት ያለው ፖለቲካ ቲዲኤፍ ፋኖ ብልጽግናንና እነ ኮሎኔል ደመቀን አፋጧል። ይህም የአካባቢውን ወሳኝነት ያሳያል። ወልቃይት ስተረከዝ ናት። ከመቀሌ እስከ ባህር ዳር ከ4 ኪሎ እስከ አስመራ ያሉ ሽማምንቶች የሚፋለሙበት ስትራቴጂክ ቦታ ነው። ይህ ቦታ በተለይም ከ1970 ወዲህ የግጭት ማዕከል ሆኗል። ቦታው በህወሓት አማካኝነት በኃይል ወደ ትግራይ ክልል መካለሉን ተከትሎ ነበር የሽኩቻ ምክንያት የሆነው። የነ ኮሎኔል ደመቀ ትግል የተጀመረውም በዚህ ምክንያት ነው። ከሰሜኑ ጦርነት ወዲህ ደግሞ ቦታው በአማራ ኃይሎች ስር ገብቷል። ካለፈው ዓመት ወዲህ በአማራ ክልል የፈነዳው የፋኖ ኃይሎች የሽምቅ እንቅስቃሴ ደግሞ የወልቃይትን ነገር እጅጉን እያወሳሰበው ነው። በወልቃይት አዲስ የሆነ የኃይል አሰላለፍ እየተፈጠረ ነው። ይህ አሰላለፍ ምናልባት ከደብረ ጽዮን ጎን እንደሆነ የተናገረውን የትግራይ ሰራዊትንና ፋኖን ጥምረት ሊያሳይ ይችላል። ከ15 ወራት በፊት ህዳር 2016 ዓ.ም አንድ ዜና የማህበራዊ ሚዲያውን አየሩን ተቆጣጠረው። መረጃው
በትልልቅ ዓለም አቀፍ መገናኛ ብዙሃን ሳይቀር በስፋት ተሰራጨ። ዜናው የፋኖ ኃይሎች የዳንግላ እስር ቤት ሰብረው በፌዴራል መንግስት የታሰሩ የትግራይ የጦር መኮንኖችን አስለቀቁ የሚል ነበር። እነዚህ በፋኖ ተዋጊዎች ኦፕሬሽን የተለቀቁ የትግራይ ተወላጅ የመከላከያ ሰራዊት አባላት በፋኖዎች እንክብካቤ ተደርጎላቸው መቀሌ ድረስ እንደተሸኙም ተነገረ። ይህ ዜና በኮሎኔል ደመቀና በፌዴራል መንግስቱ በኩል በትልቅ ጥርጣሬ የታየ ነበር። ይህ ጉዳይ ሂዶ በትግራይና በአማራ ኃይሎች መሃል የትግል አጋርነት ሊፈጥር ይችላል የሚል ስጋትም ነበር። ከሰሞኑ ታዲያ ወልቃይት ላይ ሁለቱ ኃይሎች በተለያዩ አቅጣጫዎች ለጥቃት እየተዘጋጁ መሆኑን መናገራቸው ትኩሳት ፈጥሯል። ለወልቃይት ጉዳይ ቅርብ የሆኑ የመረጃ ምንጮች ባለፈው ዓመት በዳንግላ የታየው ክስተት በትግራይና በፋኖ ኃይሎች መሃል ግንኙነት እንዳለ አመላካች ነው ይላሉ። እነዚህ የመረጃ ምንጮች በወቅቱ የትግራይ የጦር መኮንን የሆኑ እስረኞች ሊለቀቁ የቻሉት በፋኖና በቲዲኤፍ መሃል በወልቃይት ጉዳይ መግባባት ተደርሶ ነው ይላሉ። ይህ ጉዳይ በተለይም ኮሎኔል ደመቀ በሚመሩት የወልቃይት አመራሮች ዘንድ ገዢ ትርክት ሆኖ ይደመጣል። በተመሳሳይ የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት ፋኖ ከምስረታው አንስቶ በህወሓት የተቋቋመ ነው ሲሉ በተደጋጋሚ ተናግረዋል። ይህ የሚያሳየው በፌዴራሉ መንግስትም ሆነ በኮሎኔል ደመቀ በኩል ፋኖና የቲዲኤፍ ቡድን ግንኙነት አላቸው የሚል እምነት እንዳላቸው ነው። የፋኖ ኃይሎች ኮሎኔል ደመቀ የገቡበትን መቃቃር ተከትሎ ከሰሞኑ በወልቃይት ኮሎኔል ደመቀ አስተዳደር ላይ ጥቃት እንደሚከፍቱ እየተናገሩ ነው። በአንጻሩ ከወራት በፊት ለደብረ ጽዮን ቡድን መወገኑን ያወጀው የትግራይ ሰራዊት ወይንም ቲዲኤፍ ኮሎኔል ደመቀ ተይዞብኛል ያለውን ግዛት ለማስለቀቅ የኃይል አማራጭ ለመጠቀም መወሰኑን እየተናገሩ ነው። ይህ ግጥምጥሞች ደግሞ በጥርጣሬ የሚታየውን የሁለቱን ኃይሎች ጥምረት ጉዳይ እውነት ይሆን እንዴ እንድንል ያደርገናል። በኢትዮጵያ ፖለቲካ ስም ካላቸው ፖለቲከኞች መሃል አንዱ የሆኑት አቶ አንዳርጋቸው ጽጌ ባለፉት ሳምንታት በሰጡት አንድ ቃለ መጠይቅ ላይ ፋኖ ከትግራይ ኃይል ጋር ግንኙነት እንደፈጠረ መረጃው አለኝ ሲሉ ተናግረዋል። በእርግጥም በሚቀጥሉት ጊዜያት የቲዲኤፍና የፋኖ ጥምረት ልናይ የምንችልበት እድል ሰፊ ይመስላል። በእርግጥም በሚቀጥሉት ጊዜያት የቲዲኤፍና የፋኖን ጥምረት ልናይበት የምንችል እድል ሰፊ ይመስላል። ከፋኖ ኃይሎች የትግል ምክንያቶቹ መሃል አንዱና ዋነኛው ወልቃይት ነው። የፋኖ ኃይሎች ለረጅም ጊዜ ያህል ትግላቸው ኮሎኔል ደመቀ እንደሚደገፍ እምነት ነበራቸው። ሆኖም ከቅርብ ጊዜ ወዲህ የሆነ ያለው ይህን የሚያሳይ አልሆነም። በዚህም የተነሳ ኮሎኔል ደመቀና በፋኖ ኃይሎች መሃል ውጥረት ተፈጥሯል። ከዚህ ቀደም ፋኖች ወደ ወልቃይት ገብተው መከላከያ ላይ ጥቃት መፈጸማቸው ደግሞ ኮሎኔል ደመቀ የሚመሩትን አስተዳደር ያስቆጣና ውጥረቱን ያባባሰ ነበር። የመከላከያ ሰራዊት ደግሞ ከወራቶች በፊት በወልቃይት የፋኖ ኃይሎችን ለተዋጉ ተከዜ ዘብ ሚሊሻዎች የእውቅና ዝግጅት ማዘጋጀቱ አሰላለፉን በግላጭ ያሳየ ሆኗል። በተጨማሪም ካለፉት ሳምንታት ወዲህ ደግሞ ከፍተኛ ቁጥር ያለው የተከዜ ዘብ ወደ ወታደራዊ ማሰልጠኛ እየገባ ነው። ይህ ኃይል ከህወሓት የሚመጣን ጥቃት ለመመከት ወይንስ ከፋኖ ጋር ለመዋጋት ነው እየሰለጠነ ያለው የሚለው በበርካቶች ዘንድ ግርታና ጥያቄን ፈጥሯል። ሆኖም የወልቃይት አመራሮች የተከዜ ዘብ ዓላማ ከዚህን ከህወሓት ወረራ መከላከል ነው ይላሉ። በወልቃይት ወታደራዊ ዝግጅቱ ተጠናክሮ ቀጥሏል። ተከዜ ዘብ በሚል ስያሜ የሚሰለጥኑ ታጣቂዎች ጉዳይ መነጋገሪያነቱ ባልበረደበት በአሁኑ ወቅት ተጨማሪ ኃይል ወደ ስልጠና እየገባ ነው። ይህን ተከትሎ ታዲያ ጥያቄዎች እየተነሱ ነው። ኮሎኔል ደመቀ የሚመራው የአካባቢው አመራር አካባቢው በአማራ ክልል ስር ከተጠቃለለ በኋላ የተከዜ ዘብ በሚል ስያሜ በርካታ ሚሊሻዎችን እያሰለጠነ ይገኛል። ካለፈው ሳምንት ወዲህ ደግሞ ይህ የሚሊሻ ስልጠና በስፋት እየተከናወነ ነው። በአማራ ክልል በተለያዩ አካባቢዎች መከላከያ ሰራዊት የታገዘ የሚሊሻ ስልጠና እየተሰጠ ባለበት በአሁኑ ወቅት በወልቃይትም ይህ ስልጠና እንደ አዲስ በስፋት እየተሰጠ ነው። ከወራቶች በፊት የመከላከያ ሰራዊት አመራሮች የተከዜ ዘብ ሚሊሻዎች ከፋኖ ታጣቂዎች ጋር መዋጋታቸውን ያረጋገጠ መረጃ አጋርቶ ነበር። በወልቃይት የወልቃይት ሚሊሻዎች ከፋኖ ኃይሎች ጋር መዋጋታቸውም መወያያ ሆኖ ነበር። የወልቃይት አመራሮች ስለ ፋኖ እንቅስቃሴ ያላቸው አመለካከት ምን እንደሚመስል ያሳየ ነው የሚሉ አስተያየቶችም ተሰጠውበታል። መከላከያ ሰራዊት ከሳምንታት በፊት ባሰራጨው መረጃም በወልቃይት ጠገዴ ሰቲት ሁመራ ዞን ጽንፈኛ ሲል የጠራውን ቡድን በመዋጋት የላቀ ግዳጅ አፈጻጸም ለነበራቸው ሚሊሻዎች እውቅና ሰጠው ብሏል። ይህን ተከትሎ ታዲያ ባለፉት ጊዜያት የፋኖ ታጣቂዎች በወልቃይት በከፈቱት ጥቃት የወልቃይት ሚሊሻ ተሳታፊ እንደነበረም ተረጋግጧል። ከዚህ ቀደም ኮሎኔል ደመቀ የፋኖ ትግል ምክንያታዊ ነው ብዬ አላምንም ሲሉ መናገራቸው ይታወቃል። ከላይ የጠቀስንላችሁ እነዚህ ጉዳዮች ኮሎኔል ደመቀ የሚመሩት አስተዳደር በአሁኑ ወቅት አሰላለፉን ከፌዴራል መንግስቱ ጋር እንዳደረገ የሚያስረግጡ ናቸው።
በባህር ዳር የምክክር ኮሚሽኑ አጀንዳ ማሰባሰብ ጀመርኩ ብሏል። ኮሚሽነሮቹ ተዋርደናል፣ ኮሚሽኑ ሶስተኛው አድዋ ነው፣ እንደ ህገ መንግስቱ አልተወከልንም እንዳትሉ ታጣቂዎች አጀንዳችሁን አቅርቡ የሚሉ ንግግሮችን አሰምቷል። የፋኖ ኃይሎችን በጉዳዩ ላይ ምላሽ ሰጥቷል። በዚህ ነባራዊ ሁኔታ ውስጥ በተለያዩ የክልሉ አካባቢዎች የሚፈጸሙ ጥቃቶች አሁንም እንደቀጠሉ ናቸው። ጠቅላይ ሚኒስትር አብይ አህመድን የመንግስት ስርዓትን በመቀየር ፕሬዝደንት የማድረግ ተልእኮ እንዳለው የሚነገርለት የብልጽግናው ፕሬዝደንት ምክክር ኮሚሽኑ ሊያነሳቸው የሚገቡና የማይገቡ በሚል አጀንዳዎችን የለዩለት ይህ ኮሚሽን ዛሬ በባህር ዳር አጀንዳ ማሰባሰብ መጀመሩን ይፋ አድርጓል። በሀገሪቱ በመሰረታዊነት በተቃውሞ ጎራ ውስጥ ያሉ ፓርቲዎችን ያላካተተው ነፍጥ አንግበው አገዛዙን የሚታገሉ ኃይሎች ውድቅ ያደረጉት ይህ ኮሚሽን ዛሬ ባህር ዳር ላይ ከ6000 በላይ ሰዎችን በማሰባሰብ የአጀንዳ ልየታና የክልሉ ተወካዮችን መረጣ ጀምሬያለሁ ሲል አሳውቋል። በብልጽግናው ፓርላማ የተቋቋመው የብልጽግና በጀት ተመድቦላቸው እየሰሩ የሚገኙ የኮሚሽኑ ሹመኞች ያደረጓቸው ንግግሮች ደግሞ ለታጣቂዎች ጥሪ እናቀርባለን፣ የአማራ ህዝብ እንደከዚህ ቀድሞ አልተወከልኩም እንዳይል፣ ኢትዮጵያ ተዋርዳለች፣ ዛሬ ታሪክ ተሰርቷል፣ እኛ ሶስተኛው አድዋ ነን ወዘተ የሚሉት ይገኙበታል። ምንም ነገር ሳናጣ ሁሉ ነገር ተሰጥቶን የሁሉ ነገር ባለ ሀብት ሆነን ስናባቃ ግን የሁሉ ነገር ጭራ ነው የሆነው። ይህች ሀገር እንደዚህ ሆነ አትቀርም። የዓለም መሳቂያ ሆነ አትቀርም። በሶስተኛው አድዋ ማለትም ሀገራዊ ምክክር አማራ ክልል ከዚህ ቀደም ያለው ቅሬታ ይታወቃል። እንደዚህ አልተገኘንም ነበር የሚለው ነገር መቅረት አለበት። ዕለቱ የተባረከ ነው። ዛሬ በባህር ዳር ታሪክ እየተሰራ ነው። ለታጣቂዎች አሁንም በድጋሚ ጥሪውን ያቀርባል። ይህን ኮሚሽን በተመለከተ ከፋኖ ኃይሎች በኩል ከዚህ በፊት በተደጋጋሚ ውድቅ የሚያደርጉ ምላሾች ሲሰጡ ነው የቆዩት። ከሰሞኑም የፋኖ አመራሩ አስረስ ማረ ኮሚሽኑን የፖለቲካ ደላላ ሲሉ ገልጸው ባህር ዳር ላይ የሚደረግ ስብሰባ የሚያመጣው ለውጥ የለም ነበር ያሉት። ፖለቲካ ደለላ ስራ የሚሰራ አካል ነው። ለዚህ ሀገር ሰላምና ደህንነት፣ ጸጥታ አንዳችም ፋይዳ የሌለው በተዋጊ ኃይሎች ወይም ደግሞ የፖለቲካ ተሳትፎ እያደረግን ባለን ኃይሎች ይሁንታ ያልተመሰረተ ምንም አይነት ፖለቲካዊ ግብ እና ሰላም ብሔራዊ መግባባትን ሊያሰፍን የማይችል ቡድን መሆኑ ይታወቃል። ማስቀድሞ አጀንዳውንም ጭምር ሴት የተደረገለት ስብስብ ነው። የሆኖ በክልሉ ርዕሰ መዲና ባህር ዳር የስብሰባ እየተደረገ በሌሎች የክልሉ አካባቢዎች ደግሞ ጥቃቶችና ውጊያዎች ናቸው የነበሩት። ምዕራብ ጎንደር ቋራ ቱመት አቅራቢያ፣ ሰሜን ጎንደር ዛሬማ አቀራቅርና ሰጋሃሎ በተባሉ አካባቢዎች፣ ጎጃም ቀጠና ሞጣ አራጤም፣ ሰሜን ሸዋ ጃማ ወንዝና አረርት የተፈጸሙ የደፈጣ ጥቃቶችና የደረሱ ሰብአዊ ጉዳቶችም ዕለታዊ አብነቶች ናቸው። የአፍሪካ ህብረትና የሶማሊያ ፌዴራል መንግስት 2500 የኢትዮጵያ ወታደሮች በሰላም አስከባሪነት እንዲሰማሩ ስምምነት ላይ ደረሱ። አሸባሪውን አልሸባብ ለመዋጋት እየተደረገ ባለው ዘመቻ አዲስ ሰላም አስከባሪ ኃይል እንዲሰማራ መወሰኑ ይታወሳል። ኢዩሶም በሚል የተዋቀረው አዲሱ ሰላም አስከባሪ እንደ ኢሮፓውያን አቆጣጠር 2028 ድረስ ቆይታ እንደሚኖረው የተባበሩት መንግስታት የጸጥታው ምክር ቤት ውሳኔ ያሳለፈ ሲሆን የሰላም አስከባሪ ኃይሉ በአጠቃላይ ከ12626 ያልበለጡ ወታደሮች እንደሚኖሩት መገለጹ ይታወቃል። ከዚህ ውስጥ ኡጋንዳ ከፍተኛውን ድርሻ በመያዝ 4500 ወታደሮቿን በሶማሊያ ውስጥ እያሰማራች ትገኛለች። ግብጽ ደግሞ 1100 ወታደሮችን በሰላም አስከባሪነት እንደምታሰማራ ያስታወቀች ሲሆን ጅቡቲና ኬንያም የሚያሰማሩት ወታደሮች ኮታ ተደልድሎላቸዋል። በዚህ ጉዳይ ላይ አወዛጋቢ ሆኖ የቆየው ኢትዮጵያ የምታሰማራቸው ወታደሮች የተመለከተው አጀንዳ ነበር። በሁለቱ ሀገራት መካከል የተፈጠረውን ውዝግብ ተከትሎ የሶማሊያ መንግስት የኢትዮጵያ ወታደሮች እንዳይሰማሩ የሚል ማስጠንቀቂያ መስጠቱም አይዘነጋም። ይሁንና ምንጮች እንደገለጹት ኢትዮጵያ 2500 ወታደሮቿን በአዲሱም ሰላም አስከባሪ ኃይል ውስጥ እንድታሰማራ ስምምነት ላይ ተደርሷል።